እንግዲህ ኤርትራ ኢሳያስ የሚያረው የኤርትራ መንግስት አቋም የታወቀ ነው። እንትን አድርጓል። ይሄ የህልውናቸው መለኪያ እንደሆነ አድርገው ነው አስቀምጠውት ያሉት። አትሊስት በውጭ የሚናገሩት እሱ ነው። ዲፕሎማቲካሊ ምን ይናገራሉ፣ ለሸምጋዮች ምን ይላሉ አላውቅም። ይኖር ይሆናል። ያው መንግስታት ሁሉ ጊዜ የሚያሳዩት ፌስ እና በውስጥ የሚናገሩት የተለያየ ስለሆነ ያም ሆነ ይህ ግን ይሄን አድርገዋል። ይሄን እስካሉ ድረስ እየገለጹ ያሉትን አቋም መነሻ አድርገን እስከሄድን ድረስ በሰላማዊ ፖለቲካዊ፣ ዲፕሎማቲካዊ በሆነ መንገድ የባህር በር ለኢትዮጵያ የማግኘቱ ጉዳይ በጣም አጠራጣሪ ነው የሚመስለው። ማክሲመም የሚገፉት የኮመርሻል እንትን ልታደርጉ ትችላላችሁ የሚል ነው። ኦብቪየስሊ በኢትዮጵያ መንግስት በኩል ደግሞ ይሄ ብቻ በቂ አይደለም፣ ይሄ ኢትዮጵያን ኢንተረስት አያሟላም፣ ከዛ በላይ ነው ኢንተረስታችን የሚል አመለካከት አለ። እነዚህ ጉዳዮች የኢንተርናሽናል ኮሚኒቲው ዲፕሎማቲክ ፕሬዠር ከተጨመረበት አንድ ውጤት ሊያመጡ ይችል ይሆናል፣ እንጠብቃቸው። ካልሆነ ደግሞ ወደ ግጭትም ሊያመሩ ይችላሉ። ይሄም ዝግ አይደለም። ሁሉ ጊዜ ጦርነት የመንግስታት አንድ የፖሊሲ አማራጭ ነው። መቼ ትመርጠዋለህ ነው እንጂ ሁሉ የፖሊሲ አማራጭ ነው።